ሰላም ዛሬ የምንመለከተው ከቴሌብር እንዴት ካሽ ማውጣት እንደምንችል ነው። ካሻችንን ስለዚህ ቴሌብራችንን እንከፍታለን። ስለዚህ ሎጊን እናደርጋለን። ከዛ በኋላ እዚህ ጋር ካሽ ኢን ኤንድ አውት የሚል አለ። ክሊክ ስናደርግ ዲፖዚት ካሽ እና ዊዝድሮ ካሽ የሚል አለ። ዊዝድሮ ካሽ እንለዋለን። በቴሌብር ያለንን ካሽ በሁለት አይነት መንገድ ነው የምናወጣው። አንደኛው በኤጀንቶች ነው፣ ኢትዮ ቴሌኮም ያሉበት ሊሆን ይችላል፣ ወይም ደግሞ ኤቲኤም ነው። ኤቲኤም ላይ የምናወጣው ይሄን የምናገኘው የአቢሲኒያ ኤቲኤም ማሽኖች ላይ ነው ማለት ነው። ስለዚህ ፓስ አውት እንለዋለን። ከዛ በኋላ እዚህ ጋር ስንት ማውጣት እንደፈለግን ነግሯለን። ለምሳሌ ማውጣት የፈለኩት 200 ብር ነው። ስለዚህ እንደገና እንትኔን አስገባለሁ፣ ፒኔን አስገባለሁ። አሁን ምን ይልክልኛል ማለት ነው? ሚስጥር ቁጥር ይልክልናል ማለት ነው በቴክስት። ከዛ እንደሚለን you will receive secret code by SMS notification ይላል። ስለዚህ ኖቲፊኬሽን ይገባልናል ማለት ነው። ስለዚህ እንሄዳለን ሜሴጃችን ላይ ቼክ እናደርግ። ስለዚህ እዚህ ጋር ሴክሬት ኮድ ተልኮልናል። የተላከልንን ሴክሬት ኮድ ሄደን ስለዚህ አቢሲኒያ ኤቲኤም ላይ ካርድለስ ሚለውን እንመርጣለን። ከካርድለስ ደግሞ አቢሲኒያም ካርድለስ ስላላችሁ ቴሌብርና ካርድለስ ይለናል። እኛ ቴሌብር ሚለውን እንመርጣለን። ከዛ በኋላ የተሰጠንን ሴክሬት ኮድ ይጠይቀናል። እዚህ ጋር ያለችውን ሴክሬት ኮድ ምናምን ብለው የሚለውን ይሄንን ሴክሬት ኮድ እናስቀምጣለን። ከዛ በኋላ የስልክ ቁጥራችንን ይጠይቀናል። ከዛ አማውንቱን ይጠይቃል። ከዛ ኢንተር ብለን ጀስት መቀበል እንችላለን ማለት ነው። That's how it is done, and thank you for watching.